ሰላም እንዴት ናችሁ? ዛሬ ደግሞ ስለ ቤዲንግ ወይ ደግሞ የከብቶች የሚያርፉበት ቦታ ምንነትና ምን ጥቅም እንዳለው ለነገራችሁ ነው የመጣሁት። ከብቶች በመሰረቱ ከ24 ሰዓት ውስጥ 14 ሰዓቱን ማረፍ አለበት ወይ ደግሞ የበሉትን ማመንጨቅ አለበት። ይህንን በማድረጉ ብቻ በቀን ከአንድ እስከ 4 ሊትር ይጨምራሉ። ይሄ ማለት በአመት ውስጥ 800 ሊትር አካባቢ መጨመር እንደሚችሉ ልነግራችሁ ነው የመጣሁት እና ለከብቶቻችሁ ኮንክሪት ላል ከምታስተኙት ከአሸዋ ወይ ደግሞ ከሰጋቱራ ወይ ደግሞ ከተለያዩ ነገሮች በቀላሉ በዚህ አይነት በሚታዩ ልክ መስራት ትችላላችሁ። ከብቶች የዱር አራዊት ናቸው። ውጪ ነበር መዋል የነበረበት፣ እዛው ነበር መተኛት የነበረባቸው። ነገር ግን ቤት ውስጥ አስገብተን በኮንክሪት እግራቸውን እያቆሰል መተኛ ሳይችሉ ሲቀሩ ወተት ግን አይሰጡም። ወተት ጭማሪ ለማግኘት ሁላችንም እቺን ቀለል ያለችውን የቪዲዮ ላይ የምታዩትን መስራት ትችላላችሁ። በተጨማሪ ምክር አገልግሎት ከፈለጋችሁ እንዴት እንደሚሰራ ማየትና መልመድ ከፈለጋችሁ ደውሉልን። ኮፒም ሼርም አድርጉና የኔን ሀሳብ መቀበል ትችላላችሁ። ስልኬ 09868771 የሚለው ላይ መደወል ትችላላችሁ። እኔ አማካሪ ነኝ። በብሬጅ ፕላስ ውስጥ የማስተር ትሬነር ነኝ። ሰርቼ በማሳየትም አገልግሎትና ልምድ አለኝ። አመሰግናለሁ።